ግራ ገብቷል። የዚች ልጅ እውነት ሞት በእነኚህ ሰበብ ከሆነ ሁሉም አዳሜ ተሰብስባ እስር ቤት እንድትገባ ማድረግ ነው። እንጀራ እናገኛለን ያልፍልናል ብለን ነው። እነሱ ብሩን እየተቀበሉ ነው እዛ እየሰሩ ያሉት። ስለዚህ ጉርብ ሳይንፈጥር ማለት ነው እያንዳንዳችን ሁላችንም በአንድ አፍ በአንድ ቃል ሆነን ለህግ ይቅረቡልን ያጥሩልን። እንዴ እህቶቻችን እነሱን እየተከታተሉ ስራችን እያጣን ነው። አይምሯችን እየሳተ ነው። ልጆቻችን መንከባከብ አቅቶናል። ለምንድነው? ለትውልዱ እናስባለን እነሱ በሚሰሩት ስራ። ሁለተኛ ደግሞ ንጹሁም ቆሻሻውም እየተደበላለቀ ነው ያለው እዛ ቦታ ላይ። ስለ ባንድ እንበልና ህግ ያጥራልን። እኛ በምንንጫጫው በምንበሳጨው ጨጓራችን በምንታመመው ልባችን በሚነደው ምንም መፍትሄ የለም። እየባሰ እያደረ እየዋለ አዲስ ነገር እየመሰጠሩ ነው የመጡት እነኚህ ሰዎች። አገሩንም ህዝቡንም እህቶቻችንን ወጣቶቻችንን እየበከሉ ናቸው። ስለዚህ ህግና ህግ ይቅረቡልን። ሁላችንም በህብረት ሆይ እንበል። ይሄን ነው የምለው። እየቀጠሉ ነው የሚመጡት። እግዚአብሔርን አያቆምም። እንዴት አመሻችሁ? እስቲ ቆይ ምን ሞታለሁ ብላ ነበር። ያው ራሷ አላጠፋች ይላሉ። እኔም ናቀለው ዋሰኛ ዋሳብ ብላ ያለች ግሩፕ ላይ ልጅቷ ይሟቸዋልና ማን እንደሆነች ግን አላውቅም። እንዴ ልጅቷ በሄርሜላ አግቻለሁ። ይሄ ብቻ አይደለም፣ ከብዙ ነገር ሊኖር ይችላል። በእነኚህ ልጆች ጉዳይ ብዙ ነገር ተናውጧል፣ ብዙ ነገር ተበጥቷል። ቆይ የሆኑ ሁለት ልጆችም ደግሞ በስራ በኩል ተጣልተው እንደዚህም ከቢሮ ናቸው ምናምን የሚባል ወሬም ሰምተናል። ይኸውላችሁ እናንተ ሰዎች ሳውዲ ነው ያለች። ሳውዲ ወደ ደማም አካባቢ ነው ያለች ማለት ነው። እንዴት እንደሞተች ስልክ ሁሌ ታበዛለች፣ ስልክ ትይዛለች። ከዛ ሰውየዋ ማለት ነው አሰሪዋ ሁሌ ስልክ ታበዣለች። ለምንድን ነው ስልክ ቀንሽ፣ ስራ እየሰራሽ አይደለም፣ ካለዛ እኔ አሳፍርሻለሁኝ አላት አሉ። ከዛ መጨረሻ ላይ ለምን ታሳፍረኛለች? ልጅቷ ከመጣች 6 ወሯ ነው፣ አዲስ ነች። የመጣችበትን ለደላላ ብቻ ነው የከፈለች እንጂ ምንም እንትን አላለችም። እናቷ ደግሞ በሆነ በብድር ነው የላከቻት መሰለኝ ማለት ነው እንደሰማሁት ከሆነ። ከዛ አሳፍርሻለሁኝ ሲላትኝ ኖ እኔ አልሳፈርም መስራት ፈልጋለሁ ስትለው ስልክ ስለምታበጂ መሳፈር አለብሽ፣ አልፈልግም እንድትሰሪ ነው የምፈልግ እንጂ ሁሌም ስልክ ላይ ነሽ ለምንድን ነው ብሎ ሲላትኝ መሳፈር አትፈልግም ልጅቷ ማለት ነው። ከዛ ምን አደረገች? የሆነ የፍየል የሚረጭ ምስጌር ያ እንደዛ ሲወጣባቸው የሚረጭ መድኃኒት አለ አይደለ? እሱ ጠጥታ ጧት ሊያሳፍራት ነው መሰለኝ፣ ማታ አካባቢ መሰለኝ እሱን ጠጥታ ሞተች፣ መርዙን ማለት ነው እንጂ በእነ ሄርሜላ ጉዳይ አይደለም። ኖ አይዋ ግን ሄርሜላ ደግሞ ብር ማለት ነው። ብር ለሄርሜላ 2500 ብር ልካለች። ብር ከጇ ላይ ምንም ነገር የላትም። እና ማን ተቀበለ እንደዚህ እንዳትያያት ብላት እንኳን እንዳታዋጡ እንዳታረጉ ተብሎ ዋትስአፕ መስርተን ስለ ስራ ነው ሩታ ተብዬ ደግሞ አስመሳያ እንደዛ ስታንከራትተው የነበረችው ወይኔ ልምዷ ነው ማስመሰል፣ መዋሸት፣ በኃይል ቃላት ማሳመን። የሚታመንላት ሰው ጥሩ በጎችን አግኝታለች፣ ትነዳቸዋለች። ትንዳቸው እንዴ ሄድ ስትለው ይሄዳል። እናወራለን፣ እንጨምቃለን፣ እናወጣለን፣ እናወርዳለን። ዛሬ እንኳን ያንን ሁሉ ስተት አድርጋ አይኔን ግንባር ያድርገው ብላ ስታለቅስ ነበረ። ግን መልሳ መላልሳ በማን አላከከች? ወደ ሄርሜላ አላከከች። ምንድነው ያለቻት? ምን ስታረጋት እንደነበረ ምን እናቃለን ብላለች። ተመልከቱ እንግዲህ እሷ ትዳሬን ኑሮዬን ልጄን ብለ ወደኔ ስመጣ እኔም ይቅርታ አርጌልህ ተቀበልኩ አለችው። እሱ ይሄንን ሁሉ እኔ አላስተውስም ብሏታል። እቺ ልጅ እኔ ምንድነው ያካሄደችው አለችው። መልሳ ደግሞ የዚችንም ልጅ ህይወት ልታበላሻት ነው። እሷ በሰራችው እሷ በጠነሰሰችው ሄርሜላ ላይ ልታላክክ ነው። እኔ ቆይ እቺ ልጅ ሀይል እኛ ሁሌም እናወራለን። ቆይ ለምንድነው የሆነ ተግባር ማን ተገብረው? ቆይ እሷን ለምንድነው ከምድረ ገጽ ማናጠፋት? ቆይ እሷን ለምንድነው ለህግ ማትቀርበው? ጠበቃ ተገዝቶ ለምንድነው ማትከሰሰው? ቆይ ለምንድነው የሷ ዩቲዩብ የማይዘጋው? እሺ እቺ ልጅ ይሄኔ ቆይ አንዴ እቺ ልጅ ይሄኔ አይታወቅም ስልክ የምታበዛው እነሱ ማየት ይሆናል።
እኔ ስልክ ማበዛው ማለት ነው። የምሬን ነው የምላችሁ። ስልክ አላየም። እኔ ምግብ ስሰራ እኔ አንድ ቀን ስልክ አይቼ አላውቅም። ምግብ እየሰራው አሁን ቀን ምን ደርሶ ይሁን ምን ተብሎ ይሁን ምን ተለቆ ይሁን ምን ላይ ደርሶ ይሁን እሱ ነገር እያልኩኝ በመሃል ምግብ እየሰራው ስልክ አያለሁ። በህይወቴ እኔ እንደዛ ሰርቼ አላውቅም። እንደውም ሴትዬ እንዴ ተበላሽተሻል፣ እንደ ድሮ እኮ ስልክ አታይ ምግብ እየሰራሽ ምን ሆነሽ ነው አሁን ማለት ጀመረች። ምንድነው እንደዚህ ያደረገኝ? ምን ሆኖ ይሁን እንዴት ሆኖ ይሁን እያልኩ እቺ ልጅም ይሄኔ የነሱን ነገር እየተከታተለች ስልክ እያየች ነው ሰውየው እጇ ላይ ስልክ ታበጃለሽ ብሎ ያላት። የሰው ህይወት ቀልድ ነው እንዴ? ቆይ ለምንድን ነው የሚካሄደው? ለምንድን ነው እንደዚህ የሚደረገው? ቆይ እናንተ የምታውቁት ነገር የለም? ቆይ የምታውቁት ዩቲዩበር ትልቅ የለም? ቆይ እሺ እዚህ ጋር ያለው ሁሉ አሁን 100 ሰው ኡኡ ቢባልና ሪፖርት ቢያደርግ የእሷን የመተታሟንና የኤፍሬምን ዩቲዩብ ማዘጋት ያቅታችኋል እንዴ? ከተዘጋ እኮ ድጋሜ ሰው ማፍራት ይከብዳል። ማን ይከታተላታል ከዚህ በኋላ እንዴ? ማን ይከታተላታል? እኛ አይናችን እያየ አይናችንን አንክድም። እንደዛ አደንዝዛ አፈዝዛ ልጁን እንደገና ደግሞ መልሳ በሄርሜላ ምን እንዳራክሽ ምን ይታወቃል በላ እሷ ላይ ስታላክክ ሰውን ማጋደል ምን እያረገች ነው ያለችው? ወገን ቆይ እናንተ ሀገር የላችሁም እንዴ? ቆይ ስለ ሀገራችሁ ስለ ሃይማኖታችሁ ስለሚደረገው ነገር አይጸጽታችሁም? እኛችሁ አንደኛ ነገር ደግሞ ልክ ነሽ። እናወራለን ምን ማለት ነገር ነው አንፈይድም። እኛም እኮ ያናደደን እሱ ነው። ሄርሜላን እንዴት ለሄርሜላ አንቺ ምን አርገሽው እንደሆነ እንዴት ትላታለች? መስቀል ስራዬ ብላ 2 መስቀል አርጋ መታ አውልቄ ስትባል አላወልቅም ያለችው እሷ ናት። ለምን ሄርሜላን ለምን ታስጠይቃታለች ነው? ሄርሜላን ከሷ ጋር መሳሉ እኔ ታዝቤዋለሁ። ምክንያቱም ከዚህ ብዙ ነገር ተደርጓል። በሚዲያ ቀርቦ ተፈጥሯል። ሁላችንም እህቶቻችንም ሆነ ማንም ቢሆን ጉርብ ተፈጥሯል። በቃ ስህተቱና ትክክለኛውን የለየልን ሰው የለም። እዚህ ጋር ደግሞ ይሄ በጣም ትልቅ ክፍተት ነው። አሁን ማንኛችንም ቢሆን ማለት ነው ሁላችንም እህቶችም ማንም ቢሆን በየሀገሩ ያላችሁ በሀገር ቤትም ያላችሁ ማንኛውም ጉርብ ሳይፈጠር ለህግ ይቅረቡ። እውነቱ ይውጣ። ዩቲዩብም የሚዘጋ ከሆነ ይዘጋ። ይኸውልሽ እሱ ደግሞ አንቺን ጭራሽ አንቺን አልፈልግም ምን አሉ እሷ አባል አብረሽ ጫው እሺ ደውላሉ ብለ ለመሳል ጠጋ አለች። ከዛ አልፈልግም እንዳያጂ አለ አርጉኛ እንጂ አራናደውኛል። ሁለቱ ልጆች ይጠየቁልን። ልጁ ሙሉ ለሙሉ አላስታውስም ብለዋል። አንቺን ይቅርታ ብዬ ወደ ቤት መመለሴንም አላስታውስም ብለዋል። ሰምታችኋል እንግዲህ። እኔ አይደለሁም ልጁ ነው ያለው። ቀለበት ማውለቄንም እንግዲህ ቀለበቱን እየተባለ እምቢ ብሎ እጇን ጠምዝዞ ቀለበትን አወለቀላት። አይታችኋል እንግዲህ። አሁን ይሄ ሁሉ ልጁ ከራሴ ጋር አልነበርኩም እማቆም ማስታውሰው ነገር የለም ብለዋል። በትክክለኛ አድርጋበታለች ማለት ነው። እቺ ልጅ ከማን ያለችው ወደ ሄርሜላ ነው ያላከከችው። ልጅ ጦር ነው እንደ ልጅ አባቷ ይንሳትና እሷ ሞት ያንሳትና ከልጇ ላይ ልጄ የምትለው ልጄ ብላ እንደው ወይ እንትንትል ይሆናል። ብቻ እኔ አሁን ሌላ ነገር መናገር አልፈልግም። አሁን ግን እኛ ዋነኛው ፍሬምና አንድ አብርሃም እንደተያዘ አውቀናል። ተይዟልም ነው አሁን ጤነኛና ያኔ ትክክል አይደለም ነው። እኛ ለምንድን ነው ቆይ በወሬ ብቻ የምንቀረው? ቀላል እኮ ነው። እዚህ ውስጥ ያለነው ራሱ አሁን ስንት ሰዎች ነን? ብዙ ነው እኮ እንዲህ አይነት ነገር የሚቃወመው የእሷን መተት የሚቃወም እኮ ብዙ ሰው ነው። ለምን አንድ ላይ ግሩፕ ፈጥረን አንድ ላይ ሄደን እንትን አድርገን ዩቲዩባቸውን ለምን በቃ ምንም ማውራት አልቻለችም እኮ አልሰማችሁም? ሄርሜላ አንቺ ሀቅ ካለሽ አውሪ ብሏል እሱ ራሱ። እሷ እኮ አንቺ አንተ ትወዳለህ እኔም እወዳለሁ እኔም አፈቅራለሁ